بسم الله الرحمن الرحيم قل يا أيها الكافرون لا أعبد ما تعبدون ولا أنتم عابدون ما أعبد ولا أنا عابد ما عبدتم ولا أنتم عابدون ما أعبد لكم دينكم ولي دين. بسم الله والحمد لله وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم قل يا أيها الكافرون. إيش سورة الكافرون تبالالج ويم دقمو سورة قل يا أيها الكافرون تبالالج. አንቀጾቿ 6 ናቸው። ከስደት በፊት ነው የወረደችው? ከሂጅራው በፊት ወይስ ከሂጅራው በኋላ? መደንይ ነች ወይስ መክይ በሚል የዑለማዎች ኺላፍ አለበት። መክይ ነች የሚሉት ማስረጃ ያቀርባሉ። መደንይ ነች የሚሉትም ማስረጃ ያቀርባሉ። ሂዶ ይቺ ሱረቱ ቁል ያ አዩሃል ካፊሩን ትባላለች። ቁል እንዲህ በል፣ ያ አዩሃል ካፊሩን እናንተ ከሃዲያኖች ሰዎች ሆይ፣ ላ አዕቡዱ ማ ተዕቡዱን እናንተ የምታመልኩትን ነገር አላመልክም በላቸው። ወላ አንቱም እናንተም አይደላችሁም ዓቢዱነ ማ አዕቡድ እኔም ማመልከውን የምታመልኩ አይደላችሁም። ወላ አነ እኔም አይደለሁም ዓቢዱን ማ ዓበድቱም እናንተ ያመለካችሁትን እማመልክ አይደለሁም። ወላ አንቱም እናንተም አይደላችሁ ዓቢዱነ ማ አዕቡድ እኔም ማመልከውን የምታመልኩ አይደላችሁም። የእናንተንም አላመልክ እኔም ማመልከውንም አታመልኩም። ለኩም ዲኑኩም ወሊየ ዲን ለእናንተም የኩፍሩ መንገድ ይመቻችሁ፣ ለእኔም የተውሒዱ ዲን አለኝ የኢማኑ መንገድ አለኝ በላቸው አለ አላህ። ይቺ ሱራ هذه السورة تسمى سورة البراءة من العمل الذي يعمله المشركون ሙሽሪኮቹ ከሚሰሩት የሽርክ ስራ መጥራትን የምናውጅባት ምዕራፍ ነች። አሚረቱን ቢልኢኽላስ ማንም ሰው ስራ ሲሰራ በኢኽላስ እንዲሰራው የምታዝናት። አላህም ቁል እንዲህ በል ብሏቸዋል። ነቢዩን ነው ዓለይሂ ሰላቱ ወሰላም የሚያናግራቸው። ያ አዩሃል ካፊሩን እናንተ ከሃዲያኖች ሆይ በላቸው። ሸሚለ ኩለ ካፊሪን ዓላ ወጅሂል አርድ መሬት ላይ የሚገኝ ማንኛውም ካፊር ይቺ አያት ትመለከተዋለች። ይህ አያት ሲወርድ መጀመሪያ በቀጥታ የሚያናገረው የነበረው የቁረይሾችን ካፊሮች ነበረ። ነቢዩን ዓለይሂ ሰላቱ ወሰላም የእሳቸውን ሪሳላ አልቀበልም ብለው ተውሒዱን ጠልተው 360 ምናምን ጣዖታት በካዕባ ዙሪያ አድርገው ያመልኩ ለጣዖት ይሰግዱ የነበሩትን የመካ ሙሽሪኮች እንዲህ በላቸው፣ ቁል ያ አዩሃል ካፊሩን በላቸው ብሏል ይባሉ ይነገራቸው። በቀጥታ ሲነገር እነሱን ያናግር እንጂ የሚፈለገው ግን በየትኛውም ቦታ በየትኛውም ዘመን የሙሽሪኩ መካን አይነት ሽርክ የሚሰሩትንም ከዛ ውጭ የሚሰሩትንም የሽርክ አይነት ሽርክ እንግዲህ ብዙ አይነት ነው። ሴትም የሚያመልክ አለ፣ ወንድን የምታመልክም አለች፣
ፀሐይ ጨረቃን የሚያመልክ አለ፣ ተራራም የሚያመልክ አለ፣ ሰፊ ዛፍ መርጦ የሚያመልክ አለ፣ ተለቅ ያለ ወንዝን የሚያመልክ አለ፣ መላኢካም የሚያመልክ አለ፣ ጂንንም የሚያመልክ አለ፣ ሰይጣንንም ይገዛል፣ ስልጣንንም የሚገዛል፣ ሰይጣንንም ስልጣንንም የሚገዛል። لا تسجدوا للشمس ولا للقمر واسجدوا لله الذي خلقهن ለፀሐይም ለጨረቃም ለሌላውም አትስገዱ ለፈጠራቸው ጌታ ለአላህ ብቻ ስገዱ እስከሚባሉ ድረስ በሽርክ በሰፊው የሽርክ አይነቶች ላይ አተኩረው የሚሰሩ ሽርክን የሚሰሩ ሰዎች አሉ። እነሱን ሁሉ ያካትታል። ብዙ ጊዜ ስለ ሽርክ ሲነሳ ወይም ደግሞ የተውሂድ አጀንዳ ሲነሳ ሁሉም ሰው ጠበብ አድርጎ ነው ሽርክን የሚመለከተው። አንዳንዱ ለዱንያ ፍቅር ኑሮት ዲኑን ከናካቴው ትቶ ዱንያን ብቻ የሚያመልክ ለዲኑ መኖር ሲገባው ለዱንያ የሚኖር እኮ አለ። ለዱንያ የሚኖር አለ። አንድ ምን ዑለማኢ አልኢስላም ከሙፈሲሮቹ አንዱ በዚህ ባለፈው ክፍለ ዘመን ላይ ከነበሩት ሙፈሲሮች አንዱ ለስራ ጉዳይ ወደ አሜሪካ ሂጄ ነበር አሉ እና የሆነ ሰው እንደው ጎበዝ ቀልጠፍ ያለ አንድ ጎበዝ ሰው አለ እሱን ዳዕዋ ብታደርግለት ጥሩ ነው እና እሱን አናግረው አሉኝ አለ። እንደው እስልምናን የሚከተል ከሆነ ሐቅ የሚዋጥለት አይነት ሰው ከሆነ ለምን እሱን አላናግረውም ብዬ ፕሮግራም ተያዘልኝና 40 ደቂቃ ስለ እስልምና ማንነትና ሐቂቃ ነገርኩት አለ። ከዛ ጎበዞች ናቸው አሜሪካኖቹ፣ ማዳመጥ ይችላሉ፣ ነገሮችን በመረጋጋት መመልከት ይችላሉ። በጣም የሚገርም ተሰጥኦ አላቸውና ጨረስክ አለኝ አለ። ሳቆም አዎ ጨረስኩ ስለው ወደድክም ጠላህም የኔ ጌታ ዶላር ነው አለኝ አለ። አሁን ወደድክም ጠላህም የኔ ጌታ ዶላር ነው። ዶላር ሳገኝ ንጉሥ ሆናለሁ፣ ዶላር ሳጣ ባሪያ ሆናለሁ። ዶላር ያገኘሁ ጊዜ የፈለኩትን እበላለሁ፣ እጠጣለሁ፣ እንደምፈልገው እኖራለሁ። እሱን ሳጣ የተዋረደ የተናቀ የሚበላውም የሚጠጣውም ያጣ የመጨረሻ ዝቅተኛ ምስኪን ሆናለሁ። እኔ የምኖረው ለዶላር ነው፣ እማመልከውም እሱን ነው አለኛል። አሁን ስለ ተውሂድ የሚያወራ ማንም ሰው ብታገኝ የገንዘብ ፍቅር ዓቂዳን እስከሚያስተው ድረስ ከአላህ ጋር እስከሚያጣላ ድረስ ጀሃነምን እስከምትደፍር ፈማ አስበረሁም ዐለ ናር እንደሚለው ጀነትን መናፈቅ እስከምትተው የአላህን ቁጣ እንደ ተራ ሰው ቁጣ እስከምትቆጥር ድረስ የዱንያ ፍቅር ገብቶብህ ሰው እስከሚያጋድል እስከሚያስገድልህ ወይም እንዲገሉህ እስከሚያረግህ ድረስ የሚያደርስ የኩፍር አካል ነው። ምንም ሸክ የለውም። ለምንድነው ተውሂድን የሚያስተምሩት ሰዎች ይሄንንም አጀንዳ በስርዓት የማያስተምሩት ብለህ ስታስብ መልስም አታገኝም። የሆኑ ሰዎች ሐሳባቸውን ነው የሚገዙት። የሐሳብ አጀንዳ ሲነሳ እነሱ ያሉት ሁል ጊዜ ሐቅ ነው፣ እነሱ ያላሉት ባጢል ነው። እነሱ የሚናገሩት ነገር በግለሰብ ብቻ አይደለም፣ እንደ ጀማዓም፣ እንደ ግሩፕ፣ በፖለቲካም፣ በማህበራዊ ህይወትም፣ በዳዕዋም፣ በእስልምና ግንዛቤም እነሱ ያሉት እንጂ እነሱ ያላሉት በሙሉ ثم رددناه أسفل سافلين ብለው ስሜታቸውን እንደ ትልቅ ዝንባላቸውን እንደ ትልቅ ሐሳብ ቆጥረው ቁርአን የለ ሐዲስ የለ ቃል አላህ ቃል ረሱሉላህ ቃል ሰለፍ የሚባል ሐሳብ እንኳን አይሰሙም። አላህ አፈራአይተ መን اتخذ ኢላሃሁ ሀዋህ አምላኩ ስሜቱን አምላክ አድርጎ የያዘውን ሰው አየኸው ወይ ይላል። የሽርክ አካል ተደርጎ ብዙ ጊዜ ሲነገር የኩፍር አካል ተደርጎ ሲነገር አሰማው። ለሴት የሚኖርም አለ፣ ሴት አጥቶ የሚከሳኳ አለ። የፈለገች የሆነ ልጅ ፍሬንድ አለችው ፍቅር ይዞኝ ብሎ ያችን ልጅ ካጣሁኝ መሞት እንጂ መኖር አልችልም ብሎ ራሱን የሚያጠፋ ሰው ያጋጥማል። የለም እንደዚህ ነገር። ኢማን ያላቸውን ሰዎችና ተውሂድን የአላህን ዐዘማ የሱን ትልቅነት ሙሉ ሐያታቸውን ሊያሰጣቸው የሚችል ማንነት ያለው መሆኑን የተገነዘቡት ሰዎች ለሂዳያ የገባቸው ሰዎች ለሂዳያ ሰበብ የሆኑላቸውን
ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም ያላቸው መሐባ እንቅጥቅጥ ነው የሚያደርጋቸው፣ ያከሳቸዋል። ሚን ሰሓበቲ ሪድዋኑላሂ ዓለይሂም አንድ ሰሓቢ ሰውነቱ ይከሳል፣ ሁል ጊዜ ያለቅሳል፣ ውስጡ ይጎዳል፣ ሁል ጊዜ ሐዘን ነው። ነቢዩ ያዩት ዓለይሂ ሰላቱ ወሰላም አንተ ሰው አሉት። አቤት አላቸው። እርቦሃል እንዲህ አሉት። አላራበኝም። ድክም ብለሃልሳ? ያመሃል እንዲህ አሉት። አላመመኝም። ይቸግርሃል? አላ በፍጹም። ያስጨነቀህ ያስቸገረህ ነገር አለ? በፍጹም። ምን ሆነ ነው? ሰውነትህ ልክ አይደለም አሉት። ያ ረሱላላህ ጭንቅ አለብኝ አላቸው። የምን ጭንቅ? አላህ በሚያውቀው አብረን ውለን ወደ ቤታችሁ ስትገቡ ልጆቻቸው ቤተሰቦቻቸው ጋር ሲቀላቀሉ ጠዋት የምንገናኝ አይመስለኝም። ናፍቆቴ አንተን ምናፍቀው ለጀነት ሰበብ ስለሆኑት እኮ ነው። አሁን እኔ ያስጨነቀኝ ይህ አይደለም። የውመል ቂያማ ፈሪቁን ፊል ጀነቲ ወፈሪቁን ፊ ሰዒር ሲባል ወደ ጀሃነም ከተመራሁ አለቀልኝ፣ ያልታደልኩኝ ነኝ። እሱ ጥያቄ የለው። ግን ወደ ጀነትም ብመራ እንዴት ሁኜ ካንቱ ደረጃ ደርሳለሁኝ? አንቱ ጀነተል ፊርደውስ ነው፣ ጀነተል ወሲላ ላይ ነው ያለሁት። እኔ ምኑን ከምኑ አድርጌ በየት መንገድ ሂጄ አንቱን አገኘኋለሁ? በቃ ተለያይተን ልንቀር ነው። ልቅሶ ነቢዩ አዩትና ዓለይሂ ሰላቱ ወሰላም አብሽር ኢነመል መርኡ መዓ መን አሐብ፣ አይዞህ ሰው እወደደው ጋር ነው የሚሆነው አሉት። ሁለቶቹን ልዩነታቸው ከባድ ነው። የሆነ ልጅ ካላገባሁ ብሎ ራሱን የሚያጠፋ ያጋጥመሃል። ከቤተሰብ ጋር የሚጣላ ያጋጥመሃል። አላህ ጋር ግብግብ የሚገጥም ያጋጥመሃል። ለስልጣን ብሎ ሰው የሚገል ያጋጥመሃል። ለስልጣን ብሎ የሚገደልም ያጋጥመሃል። በቃ እንደው ግትር ያለ ነው። በቃ እሱ ያለው ካልሆነ የለም። ይህን ሁሉ የኩፍር አይነት ያካትታል። ቁል ያ አዩሃል ካፊሩን፣ እናንተ ከሃዲያኖች የሚባሉት አካላት ኩፍር ላይ ሽርክ ላይ ያሉት ሰዎች ናቸው። አሁን ዶላር የሚያመልክ ሰው አለ፣ ጠንቋይን የሚያመልክ ሰው አለ፣ ጂንን የሚያመልክ አለ፣ አስማተኛን የሚያመልክ አለ፣ ጉልበት ያለውን ፈርቶ የሚያመልክ አለ። አለ እኮ ምንም አምልክ ምን ከአላህ ውጭ ሌላን አምላክ ካመለክ ያ የሚመለከው ነገር ግዑዝም ይሁን ህይወት ያለው የምታውቀውም ይሁን የማታውቀው ከአላህ ውጭ ከሆነ ካፊር ነው የምትባለው። ስለዚህ ቁል ያ አዩሃል ካፊሩን፣ እናንተ ከሃዲያኖች ላ አዕቡዱ ማ ተዕቡዱን፣ እናንተ የምታመልኩትን ነገር አላመልክም በላቸው አለ አላህ። በቃ ሁሉም ይወቅ፣ እኔ ተውሂድን ነው የምደግፈው፣ እናንተ ሽርክን ነው የምትደግፉት፣ የራሳችሁ ጉዳይ ንገራቸው። ላትን የሚያመልካለ፣ ዑዛን የሚያመልካለ፣ ሌላም የሚያመልካለ። አፈራአይቱም ላተ ወልዑዛ ወመናተ ታሊተተ ልኡኽራ አለኩም ዘከሩ ወለሁ ልኡንታ ቲልከ ኢዘን ቅስመቱን ዲዛ። ብዙ የሚሰሩት የኩፍር ተግባር አለ። ላ አዕቡዱ ማ ተዕቡዱን፣ እናንተ የምታመልኩትን በፍጹም አላመልክም በላቸው አለ አላህ። ወላ አንቱም፣ እናንተም አይደላችሁም ዓቢዱነ ማ አዕቡድ፣ እኔ እያመለኩት ያለውን አላህን ጀለ ጀላሉህ እሱም በብቸኝነት እያመለካችሁልኝ አይደለም። አላህን አያመልኩም። የአላህ ደግሞ በጋራና በሽርክና የማምለክ ከማንም አካል ጋር ተደልቦ ተደምሮ አምልኮት አይቀበልም። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ መን ዓሚለ ዓመለን ወአሽረከ ፊህ ማዒ ገይሪ ተረክቱሁ ወሽርከህ። ማንም ይሁን ምን ስራ የሰራ ሰው ስራ ሲሰራ ከእኔ ጋር ሌላን አካል ካሻረከ እሱንም ከነሽርኩ ሁለቱን ነው ምተው አልፈልግም ይላሉ። ወፊ ሪዋየትን አና አግነ ሹረካኢ አን ሽርክ፣ እኔ ከሸሪካዎች ሁሉ ራሴን የቻልኩኝ ነኝ፣ አልፈልግም። ሰደቀ ላሁ ልዓዚም። አላህ አያስፈልገውም። ለአላህ አክብሮት ባይኖረው፣ አላህን ባያደንቅ፣ አላህ ዲን ባይኖር፣ ተውሒድን ባይቀበል ይሄ ደካማ የሆነ ሰው ነው። የአላህ ስብሓነ ወተዓላ ባሪያዎች ከሰውም በጣም ብዙ፣ ከጅንም በጣም ብዙ፣ ከመላይኮች ሁላቸውም ብድግ ቁጭ ብሎ እየተንቀጠቀጡ ሳይሰለቹ ከመጀመሪያ ከተፈጠሩበት ዕለት ጀምሮ እስካሁን ድረስ አላህን የሚገዛለው። ጅብሪል ለአላህ ያለው አክብሮት የመጨረሻ በግልጽ በዚህ በንግግር የሚገባ አይደለም። በንግግር
መላእክቶችም ያላቸው አክብሮት አጂብ ናቸው። ያ ሁሉ መላእክት ይንቀጠቀጥለታል። አንድ ሰካራም እዚህም ቢቢል ለአላህ ምኑ ነው? እንደውም እሱ አይደለም የዓለም ህዝብ ተሰብስቦ ካፊር ቢሆን የአላህ ስልጣን አይቀንስም። የዓለም ህዝብ ተሰብስቦ እንደ ነብዩ አለይሂ ሰላቱ ወሰላም አይነት ጧሃራ ቀልብ ቢኖረው የአላህ ስልጣን አይጨምርም። የአላህ ስልጣን ከኸልቁ ከመኽሉቁ በፊት ነው። መኽሉቁ ከመፈጠሩ በፊት የሱ ስልጣን ከፍ ያለ ነው። ስለዚህ ወላ አንቱም ዓቢዱነ ማ አዕቡድ እናንተም እምቢተኞች ናችሁ፣ አላህን በብቸኝነት አምልኩ፣ ቁሉ ላ ኢላሃ ኢለላህ ቱፍሊሑ ተባላችሁ፣ እምቢ አላችሁ። እምቢ ካላችሁ ምንም ማድረግ አይቻልም። በቃ ይኸው ነው በላቸዋል አላህ። ወላ አነ እኔም አይደለሁም እንደገና ደገመው ዓቢዱን አምላኪ አይደለሁም ማ ዓበድቱም እናንተ እስከ ዛሬ እያመለካችሁት የመጣችሁትን እኔ አምላኪ አይደለሁም። ወላ አንቱም እናንተም አይደላችሁ ዓቢዱነ ማ አዕቡድ እኔም ማመልከውን እምታመልኩ አይደላችሁም። ለኩም ዲኑኩም ወሊየ ዲን ለእናንተም የራሳችሁ የሽርክ የኩፍር ሃይማኖታችሁ ይኑርላችሁ፣ እኔም ደግሞ የራሴ ሃይማኖት የተውሂድ ይኑረኝ በላቸው አላህ። ተደጋገመ። ላ አዕቡዱ ማ ተዕቡዱን ወላ አንቱም ዓቢዱነ ማ አዕቡድ ወላ አነ ዓቢዱን ማ ዓበድቱም ወላ አንቱም ዓቢዱነ ማ አዕቡዱ ለኩም ዲኑኩም ወሊየ ዲን። ተደጋገመ። ለምን ነው ተደጋግሞ የመጣው? ባዕዱል ሙፈሲሪን ለተውኪድ ነው አሉ፣ ለአጽንኦት ነው። አጽንኦት ለመስጠት አጠንክሮ ለመግለጽ ታስቦ ነው የተደጋገመው። አሁን ሌላ አያት ላይ ኢነ መዐል ዑስሪ ዩስራ ثم ኢነ መዐል ዑስሪ ዩስራ ይባላል። ወማ አድራከ መልቃሪዐ ثم ማ አድራከ መልቃሪዐ እንደዚህ የሚደጋገሙ ለተውኪድ ሐሳብን ለማጠናከርና ለአጽንኦት ለመስጠት እንደሚደረገው ይሄም ለዛ አይነት ተብሎ ነው የመጣው ብለዋል። ሌሎቹ ሙፈሲሮች የመጀመሪያው ያለፈውን የማዲውን ነው፣ የመጨረሻው ደግሞ የወደፊቱን ነው ብለዋል። ምን ማለት ነው? ላ አዕቡዱ ማ ተዕቡዱን ማለት ላ አዕቡዱ እኔ አልገዛም፣ ማ ተዕቡዱነ እናንተ የምትገዙትን አልገዛም እስከ ዛሬ። ወላ አንቱም ዓቢዱነ ማ አዕቡዱ እናንተ እኔ የማመልከውን እስከ ዛሬ እያመለካችሁ አይደለም። ወላ አና ዓቢዱን ማ ዓበድቱም እናንተ የምታመልኩትንም እኔ እያመለኩ አይደለም። ወደፊት ለሙስተቅበሉ አንዱ ለማዲ ይሄኛው ደግሞ ለሙስተቅበል ነው አሉ። ላ አዕቡዱ ማ ተዕቡዱን ወላ አንቱም ዓቢዱነ ማ አዕቡድ አንድ ነው። ወላ አና ዓቢዱን ማ ዓበድቱም ወላ አንቱም ዓቢዱነ ማ አዕቡድ ሁለት ነው። የመጀመሪያው ለማዲ ነው። ቀጥሎ ያለው ደግሞ ለሙዳሪዕ ወይም ደግሞ ወደፊት ለሚመጣ ለሙስተቅበል ነው የሚሆነው ብለው ሐሳብ ሰጥተዋል። ይቺን አያት ተንተርሰው አቡ ዓብድላህ አልኢማም አሻፊዒዩ ረሒመሁላህ ምን ብለዋል? ለኩም ዲኑኩም ወሊየ ዲን ለእኔም የራሴ ለእናንተም የራሳችሁ ሃይማኖት አላችሁ የሚለው እስልምና አንድ ነው። ለኩም ዲኑኩም ወሊየ ዲኒ አንድ ዲን ነው ወሁወል ኢስላም። የነሱ ዲን የሙሽሪኮቹ ግን የተለያየ ነው። የተለያየ እኮ ነው። የተለያየም ቢሆን ይሁዶች አሉ፣ ነሷራዎች አሉ፣ ሙሽሪኮች አሉ፣ ሷቢዎች አሉ፣ ሌላም ስም የሚሰጣቸው አሉ። እነሱም መሆናቸው ብዙ መሆናቸው እየታወቀ ለኩም ዲኑኩም ያላቸው የዱሉ ዐላ አነ አልኩፍረ ሚለቱን ዋሂዳ ኩፍር የሚባለው እንዳንድ መንገድ ነው የሚቆጠረው። አንተ ሴት አምልክ፣ እሷ ወንድ ታምልክ፣ እሱ ገንዘብ ያምልክ፣ ይሄ ስልጣን ያምልክ፣ ይሄ ፀሐይ ያምልክ፣ ይሄ ጨረቃ ያምልክ፣ ይሄኛው ጠንቋይ ያምልክ፣ ይሄኛው ሌላ ያምልክ። ሂዶ ከአላህ ውጭ ኩፍር የሰራ ሰው ወይም ሌላ አምላክን አምላክ አድርጎ የያዘ ሰው ሚለቱን ዋሂዳ አንድ ሃይማኖት ላይ አንድ መንገድ ላይ እንዳለ ተቆጥሮ አሉ። የሁዳ ቢሞት ነሷራውን መውረስ ይችላል አሉ። ነሷራውን ቢሞት የሁዳን መውረስ ይችላል አሉ። እንዴ ሐዲሱ እኮ የሚለው የተለያዩ የሁለት ሃይማኖት ባለቤቶች እርስ በርስ አይወራረሱም ነው የሚለው። እንዴት ሊሆን ነው ሲሏቸው አልኩፍሩ ሚለቱን ዋሂዳ እንዴት ይሏቸዋል? ለኩም ዲኑኩም ወሊየ ዲን ተብሏል። ላኪን ኢማሙ አሕመድ ረሒመሁላህ እና ከእሳቸው ጋራ የሚሄዱ የእሳቸውን ሀሳብ የሚደግፉት ሰዎች
ነሳራን የሁዲ ወይም የሁዲን ነሳራ መውረስ አይፈቀድም። ለምን ቢሏቸው لأن النبي عليه الصلاة والسلام قال لا يتوارث أهل ملتين شتى የተለያዩ ሃይማኖት ባለቤት የሆኑት እርስ በርሳቸው አይወራረሱም ስላሉ ነሳራም ለብቻው ሌላ መንገድ ነው፣ ይሁዳም ሌላ መንገድ ነው አሉ። على كل حال ይሄ ነው። نعم ሱረቱ ቁል ያ አዩሀል ካፊሩን ይሄ ነው ማዕናው። ሱረቱ አልካፊሩን ትልቅ ሱራ ነች። አንድ ሰሐቢ ረዲየላሁ ዐንሁ ነቢያችን ጋር አለይሂ ሰላቱ ወሰላም መጥቶ እንደ ያ ረሱላላህ ስተኛ ዓሊምኒ ሸይአን አቁሉሁ ዐንደ መናሚ ለተኛ ሳስብ ምቀራው ነገር አስተምሩኝ ቢላቸው ቃለ ቁል ያ አዩሀል ካፊሩን ላ አዕቡዱ ማ ተዕቡዱን የሚለውን እስከ መጨረሻ ቅራ። ለምን ቢሉት ፈኢነሃ በራአቱ ሚነ ሽርክ ከሽርክ ንጽህናን ማወጃ ናት ብለውታል። ከሽርክ ንጽህናን ማወጃ ናት ብለውታል። ስንተኛ ቁል አዑዙ ቢረቢ ናስን፣ ቁል አዑዙ ቢረቢ ልፈለቅን፣ ቁል ሁወላሁ አሐድን እንደምንቀራ ሁሉ ቁል ያ አዩሀል ካፊሩንን መድገሙ አግባብ ነው። ነቢያችንም ዓለይሂ ሰላቱ ወሰላም አደራ ብለውታል ነው። بسم الله الرحمن الرحيم إنا أعطيناك الكوثر فصل لربك وانحر إن شانئك هو الأبتر. بسم الله الرحمن الرحيم إنا أعطيناك الكوثر. إيش سورة ከውተር ትባላለች። መደንይ ነች። ከስደት በኋላ ነው የወረደችው። ባዕዱል ሙፈሲሪን መክይ ነች፣ ከስደት በፊት ነው የወረደችው ብለዋል። የቀደሟ ሱራ ሱረቱል ካፊሩን ወይም ሱረቱ ቁል ያ አዩሀል ካፊሩን 6 አንቀጾች ነው ያሏት። ይቺ ደግሞ 3 አንቀጾች ነው ያሏት። ሱረቱል ከውተር ትባላለች። ሱሜት ቢዛሊክ ሱረቱል ከውተር የተባለችበት ምክንያት ሊዚክሪል ከውተሪ ፊሃ ከጀነት ወንዞች አንደኛው የሆነው ከውተር የተባለው ወንዝ እዚህ ውስጧ ስለተጠቀሰ ነው። ኢና አዕጠይናከል ከውተር እኛ ላንተ ከውተርን ሰጥተንሃል። ፈሰሊ ሊረቢክ ለጌታህ ብለህ ስገድ፣ ወንሐር ለጌታህ ብለህም እረድ። ኢነ ሻኒአከ አንተን የሚጠላህ ሁወል አብተር ቆራጣው እሱ ነው በላቸዋል አላህ። ይቺ ሱራ ሱረቱ አልከውተር ትባላለች። በጣም ደስ የምትል ሱራ ነች። ነቢያችንም ዓለይሂ ሰላቱ ወሰላም ከተደሰቱበት ሱራዎች መካከል አንዷ ነች። የቁሉ አሐዱ ሰሓባ ረዲየላሁ ተዓላ አንሁ ወሁወ አነስ ብኑ ማሊክ ረዲየላሁ አንህ ነቢያችን ዓለይሂ ሰላቱ ወሰላም አግፋ ኢግፋአተን ፈተበሰመ እንደው ዝም እንደማለት እንደ ማንገላጀት ብለው ከዛም በኋላ ብድግ አሉ። ከዛም ሳቁ። ያ ረሱላላህ አልናቸው። ለበይክ ሊመ ضحክተ ምን ሆናችሁ ነው የሳቃችሁት አሏቸው። በሰላም ነው? ምን ሆናችሁ ነው የሳቃችሁት አሏቸው። ቃለ ሰለላሁ ዐለይሂ ወሰለም ኢነሁ እንዚለት ዐለየ አኒፈን ሱራ ቅዳሁን አንዲት ሱራ እኔ ላይ ተወረደችልኝ፣ በጣም ደስ የምትል ሱራ ስሟትማ አሉና ቢስሚላህ ራሕማን ራሒም ኢና አዕጠይናከ አልከውተር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር ብለው ቀሯት። ከዛ መካከል ላይ ያ ሀል ተድሩነ አተድሩነ መልከውተር ከውተር ማለት ምን ማለት እንደሆነ ታውቃላችሁ አሉ ረሱል ሰለላሁ ዐለይሂ ወሰለም። ከውተር ማለት ምን ማለት እንደሆነ ታውቃላችሁ ሲሏቸው ሶሐቦቹ አላሁ ወረሱሉሁ አዕለም፣ አላህና ነቢዩ ይወቁ እኛ እናውቅም አሏቸው። ቃለ ሰለላሁ ዐለይሂ ወሰለም ሁወ ነህሩን አዕጣኒህ ላሁ ዐዘ ወጀል አላህ የሰጠኝ
ለኔ የሰጠው እንትን ወንዝ ነው ፊል ጀነህ ጀነት ውስጥ የተሰጠሁት ትልቅ የሆነ ወንዝ ነው عليه خير كثير ብዙ በጎ ነገር የያዘ የሆነ خير كثير ያለበት ነው تريد عليه امتي يوم القيامه የቂያማ ቀን የኔ ኡመቶቼ እሱን ለመጠጣት ሁላቸውም ወደዛ ቦታ ይወርዳሉ አንየቱሁ የመጠጫ እቃው መጠጫው عدد الكواكب كواكبت የሚያህል ቁጥር ነው ያለው እና يختلج العبد منهم ከኡመቶቼ መካከል የተወሰኑት ሰዎች ይህንን ወንዝ ለመጠጣት ከመጡ በኋላ እንዳይጠጡ ይገፈተራሉ ኡመቲ የኔ ኡመቶቼ እኮ ናቸው ያ ረቢ ኢነሁም ኡመቲ የኡመቶቼ እኮ ናቸው ለምንድነው የሚገፉት ብዬ ስናገር ፈዩቃሉ በመላእክቶቹ አንደበት ባላለሁ ኢነከ ላ ተድሪ ማ አሕደሱ ባዕደክ ካንተ በኋላ አዲስ ነገር ይዘው መጥተዋል የፈጠሩት መጥፎ ነገር አለ ማታውቀው ነገር አለ ተው ተብዬ በአይኔ ያየኋቸው ያንን ሐውድ እንዳይጠጡ ይገፈተሩብኛል ብለው ያንን ሐውድ እንዳይጠጡ ይገፈተሩብኛል ብለዋል ለምንድነው የሚገፈተሩት ለምን ይከለከላሉ ብዬ ስጠይቅ አዲስ የሰሩት ስራ አለ አንተ ሱና ካስተማርካቸው በኋላ ቢድዓ አምጥተዋል ኸይር ከነገርካቸው በኋላ ወደ ሸር ሄደዋል ሐቅ አስተምረህ ወደ ባጥል ተዘንብለዋል لا تدري ما أحدث بعدك كانت بحالا አዲስ ያመጡትን ነገር የምታውቀው ነገር የለም ተው መከልከሉ አግባብ ነው እባልና ኡመቴ መሆናቸውን ያወቅኩኝ ሁሉም ኡመቴ ከዛ ወንዝ ውሃ ሲጠጣ እነሱ ሲከለከሉ መከልከላቸውን እንዳልቃወም ማስጠንቀቂያ ወይም ደግሞ ማብራሪያ ይሰጠኛል ብለዋል ከዚህ ሐዲስ የምንማረው ሰው በህይወቱ መከተል ያለበት ቁርአንን ነው የቁርአኑ ማብራሪያ በሐዲስ ነው ቁርአንና ሐዲስ የሰው ልጅ ኢማን ያለው ሰው በሙሉ የህይወቱ መመሪያ ነው تركت فيكم ما إن تمسكتم به لن تضلوا بعدي أبدا እኔ ትቼላችሁ ሂጃለሁ የሆነ ነገር ሙጭኝ ብላችሁ ከያዛችሁት በፍጹም አትሳሳቱም ምንድነው ትታችሁልን የሄዳችሁት ያ ረሱላህ ቢሏቸው ኪታብ አላህ ወሱነቲ የአላህ መጽሐፍና የኔን ሱና ትቼላችኋለሁ ብለዋል ሐዲሱ ሶሒህ ከሆነ ቁርአኑ على فهم السلف على فهم سلفنا الصالح ከሆነ እሱን መከተል ነው ከዛ ውጭ አዲስ ነገር ቢድዓ ነገር ማምጥቶ በዲኑ ላይ መጨመር አላህ Subhanahu Wa Ta'ala ዘንዳ ከማስቆጣቱን ባሻገር የነብዩ ኡመትም ሆኖ የነብዩ ኡመት በግንባራቸው ይታወቃል በእጃቸው ውዶ ባደረጉበት ይታወቃል ከዚህ ወንዝ ላይ ግን የነብዩ አለይሂ ሰላቱ ወሰለም የኡመታቸው መከበሪያ የሆነው ከውሰር ላይ ግን መጠጥ መገፍተር እንዳይጠጣ መከልከል አለና ይሄንን ሰው ይሄንን ማሰብ ይኖርበታል ነው እና አጠይናከ الكوثر ይቺ አያት ይቺ ሱራ የወረደችበት ዋናው ምክንያት በዓስ ብን ዋኢል በተባለ ሰው ሰበብ ነው ብለዋል ይሄ ሰውዬ ካነ ሙጅሪም ሰው ነበረ ነብያችንን አለይሂ ሰላቱ ወሰለም በጣም ይጠላ ነበረ ሌሎችም ሙፈሲሮች ዑቅባ ኢብኑ አቢ ሙዓይጥ የሚባል ሰው አለ በሱ ሰበብ ነው ብለዋል ሌሎችም ደግሞ ሌላ ብለዋል ከዕብ ኢብኑ አልአሽረፍ ያላለ ዑቅባ ኢብኑ አቢ ሙዓይጥ ያላለ አልዓስ ኢብኑ ዋኢል ያላለ ወይም ደግሞ ከዕብ ኢብኑ አልአሽረፍም ነው ያላለ ሂዶ ሁላቸውንም ያካትታል ነብዩን የሚጠላ አለይሂ ሰላቱ ወሰለም የነብዩ ነገር ይገርመኛል አለይሂ ሰላቱ ወሰለም ቁርአንን ሲያስተምሩ ሱናን ሲያስተምሩ በጣም የሚወዷቸውና የሚያከብሯቸው ሰዎች እንዳሉ ሁሉ የሚጠሏቸውና የሚያንገላቷቸው የሚዘልፏቸው ሁሉ ሰዎች ነበሩ እና ቁርአንን ሲያስተምሩ የሚዘልፏቸው ሰዎች ሲኖሩ አጸፋ መልስ ነብዩ አይሰጡም አለይሂ ሰላቱ ወሰለም የሆነ ሰው እንትን ካላቸው ከሰደባቸው ከዘለፋቸው ዝም ነው የሚሉት የራሳቸው ጉዳይ ከሆነ የአላህ ጉዳይ ሲሆን ግን
ሌላ ነው የሚሆኑት ሰውነታቸው ሁሉ ይቀያየራል ግን አላህ ዝም አይልም ከለታት አንድ ቀን ወህይ ይወርድላቸው ነበር አይደለ ዘገየ ለ15 ቀን ነው የዘገየው ብለዋል ከዛም ቀን የጨመረ ነው የሚያሉ አሉ ሲዘገይ ከተማው አዲስ ወሬ ማውራት ጀመረ ምን ብሎ ነው የሚያወራው ሙሐመድ እኮ ኢነ ሙሐመደን قد قلاه شيطانه وودعه የሚመጣለት የነበረው ሰይጣኑ ጠላውና አባሮታል አሰናብቶታል አሉ እና ደስ ይበላችሁ ነብዩ ምንም አላሉም አለይሂ ሰላቱ ወሰለም ተራ ስድብ ነው ተራ ዘለፋ ነው ምንም አላሉ አላህ ግን ቁርአን አወረደ እስከ يوم القيامه ድረስ የሚነበብ ምን አለ والضحى على الله በረፋዱ ይሁንብኝ እምላለሁ والضحى برفاد ملالو والليل إذا سجى بلليت مملالو تك بالا غزي ما ودعك ربك يانتجيتا على السنابتهم بيه وما قلا مشركوچ እንደሚያስወሩትም አልጠላህም ብዬ በረፋድ እምላለሁ على الله ما ودعك ربك وما قلا وللآخرة خير لك من الأولى ولسوف يعطيك ربك فترضى جيتها على السنابتهم ودفيت متاغنيو يا آخراو نعمة خير لك من الأولى كدنيا ويشالها ودفيت متللك نقروتين ستها له ولسوف يعطيك ربك فترضى ترك الله تدست الله علينا الساتشون عصنانتون نسونه قزوزت عندك توحيد لما استمر صفا ترى لا يوتو رسول عليه الصلاة والسلام صفا ترى لا يوتونا ጎሳውን በሙሉ ጠሩት ገሌ ጎሳ እያሉ ሁሉም ተሰብስበው ሲመጣ ቁሉ ላ ኢላሃ ኢላላህ ቱፍሊሑ ላ ኢላሃ ኢላላህ በሉ ፈላህ እንድትወጡ አሏቸው ከቤተሰብ አባል የሆነው ያውም የአባታቸው ታላቅ ወንድም ልጄ ትልቅ ደረጃን አላህ ሰጠልን አገኘልን ብለው መደሰት ሲገባው በኩራትና በትዕቢት ተነሳስቶ ተበለከ ሳኢረ اليوم አሊሃذا دعوتنا ቁም ነገር ያስክ መስለህ ለዚህ ነው የጠራህን እድሜ ልክህን አትደሰት ከፍቶህ ኑር ብሎ ሰደባቸው ረሱል ሰለላሁ ዐለይሂ ወሰለም ምንም አላሉት መልእክታቸውን አድርሰው ወጥተው ሄዱ አላህ ግን ተበት የዳ አቢ ለሀብና ይሄ የተሳደበው አቡ ለሀብ አይደል ስሙ እጁ ርግፍ ይበላል አላህ ወተበ በቃ አልቆለታል ረገምኩት አይደል አሁን እጁ ረግፏል ሀብት ስላለው አይደል ገንዘብ ስላለው አይደል ما اغنى عنه ماله وما كسب ልጆቹም የከሰበው ገንዘብም እኔ ሲይዘው እርምጃ ሲወስድልበት ማንም ሊያገዘው አይችልም ሚስቱም ብትሆን ያቺ እንጨት የምትሸከመው ሸረኛ ገብጋባይቱ ወምራአቱሁ حمالة الحطب في جيدها حبل من مسد ከጀሃነም ገመድ የተፈተለ ባንገቷ ላይ አድርጋ በጀሃነም እሳት በሰንሰለት ታስራ ጀሃነም ትገባታለች ብሎ አላህ ተናገረ ድንገት ልጃቸው ይሞታል ይሄ ሱራ የወረደበት ኢብራሂም ይባላል የሞተው ልጅ ኢብራሂም ሲሞት አቡ ለሃብ ነበር አሉ ሌሎቹ ላይ አቡ ለሃብ ሳይሆን ዑቅባ ኢብኑ አቢ ሙዓይጥ ነው አሉ ከአብ ኢብኑ አሽረፍም ነው ያሉ አሉ እሱ ሳይሆን ያኛው ቀደም ያልኳችሁ ዑቅባ ኢብኑ አቢ ሙዓይጥ እሱ ነው አሉ ጀማዓቸው ጋር እነዚህ አብረው የሚሰክሩበት የሚጠጡበት የሚገናኙበት ቦታ አለ እንደ አዳራሽ የሚጠጡበት ናዲ ይባላል እንኳን ደስ ያላችሁ አለ ምን ነው ሲሉት አስበሐ ሙሐመዱን አብተራ ሙሐመድ እኮ ዛሬ ልጅ ሞተበት በቃ ወንድ ልጅ አጣ ካሁን በኋላ ዘረ ቆራጣ ነው የሚሆነው የሱን አስተሳሰብ ወረስኩ ብሎ ንጉስ አድርጉኝ ብሎ እየፎከረ የሚመጣ የለም ዛሬ ተሳክቶልናል እንኳን ደስ ያላችሁ አለ አንተ ልጅ የሞተበትን ሰው ምን አይነት ጭካኔ ነው ልጅ በጣም ከባድ ነው ልጅህ ማለት ያንተ የአካልህ ቁራጭ ነው ልጅ ያንተ የአካልህ ቁራጭ ነው የእውነት በህይወት የሚያስደስት ነገር ቢኖር ልጅ ጋር መቀመጥ ነው ያንተን ልጅ ማየት ያረካል ያንተ ልጅ ጋር መቀመጥ ያረካል ያንተን ልጅ አግንተህ ማገዝ ያረካል እሱ ሲበላ ሲጠጣ ማየት ያረካል ያው የወለዳችሁ ነው የምታውቁት ይሄ ነገር ላልወለዱ ሰዎች ብዙም ግልጽ ላይሆን ይችላል ግን ይሄ ثمرة الفؤاد النعمة العظمى ከዱንያ ከተለለቅ ኒዕማዎች አንዱ የሆነውን አላህ
በራሱ ሒክማ ኢብራሂምን ልክ ይዞት ሲሄድ ነቢዩ አዝነው ነበር ዓለይሂ ሰላቱ ወሰላም። ኢብራሂምን አዩትና ኢነ ሊላሂ ማ አኸዘ ወለሁ ማ አዕጣ ወኩሉ ሸይእን ቢአጀሊን ሙሰመን ብለው ነቢያችን ኢና ሊላሂ ወኢና ኢለይሂ ራጂዑን ብለው ምን አሉ ዓለይሂ ሰላቱ ወሰላም? አልቀልቡ ያሕዘን አልዓይኑ ተብኪ ወልቀልቡ ያሕዘን ወላ ነቁሉ ኢላ ማ ዩርዲ ላህ ዐዘ ወጀል ወኢና ያ ኢብራሂሙ ሊፊራቂከ ለመሕዙኑን። ነቢያችን ያሉት ዓለይሂ ሰላቱ ወሰላም መቼም ቀልብ ያዝናል አሉ፣ አይንም ያነባል፣ ግን ልጅ ሞተብን ብለን አላህ የሚጠላውን ነገር ግን አንናገርም አሉ። ኢብራሂም ካንተ በመለየታችን እናዝናለን አሉ። ሁላችንም ቤተሰቡ አዝነዋል አሉ። ያው ያሳዝናል። ነቢዩ አዝነው አልቅሰዋል። እንደውም እንባ ሁሉ ወጥቷቸዋል። ነቢዩ አዝነው ሲያዩአቸው እንኳን ደስ ያላችሁ ተባለ በካፊሩ አካባቢ። ምን ነው ሲባል ዘረ ቆራጣ ሆነልን፣ በጣም ደስ ብሎናል አሉ። ትልቅ ሰው ዘረ ቆራጣ ሆን ትላለህ? ያውም ነቢዩን መልካቸው አይደብር፣ አኽላቃቸው አይደብር፣ ማንነታቸው አይደብር፣ ታሪካቸው ቆሻሻ አልሆነ፣ ጽድት ያለ ታሪክ፣ የተደበቀ እኮ ምስጢር እኮ የላቸውም። እያንዳንዷ ህይወታቸው ተመዝግባለች፣ የሚያሳፍር ባክግራውንድ ስለሌላቸው እያንዳንዷን ነገር በሰነድ መታ ሰምተናታል። ከባለቤታቸው ጋር ያለው ይታወቃል፣ ከልጆቻቸው ጋር የነበረው ይታወቃል፣ ከባሪያዎቻቸው ጋር የነበረው ይታወቃል፣ ከመሪ ሆነው ከተመሪው ጋር የነበረው ይታወቃል፣ የልጅነታቸው ታሪካቸው ይታወቃል፣ የጎልማሳ ህይወታቸው ይታወቃል፣ ወጣት ከሆኑ በኋላ ያለው ይታወቃል፣ ካረጁ በኋላም ይታወቃል። እያንዳንዷ ገንዘብ ጋር ያላቸው ግንኙነት ሁሉ ይታወቃል። የሆኑ ሰዎች አህለል ኸይሮች አሉ፣ ብዙ ሰው የሚወዳቸው፣ ላኪን ባክግራውንዳቸውን ብታይ የሆነ ቦታ እንዲህ አይነት ቆሻሻ አስተሳሰብና ተግባር እዚህ ዓመት ላይ ያስመዘገቡ ናቸው የሚባሉ አሉ። ኢላ ረሱሉላህ ሰለላሁ ዐለይሂ ወሰለም። አሁን መቼ ክፋት የትልቅ ሰው ጋር ያጋጫል። አሁን አንዳንድ ሰው ክፉ አይደለም፣ አላህም ሱብሓነሁ ወተዓላ ደጋግ ሰው ጋር ነው የሚያጋጭህ። አንተ እርጉም ስትሆን አሁን አንዳንድ ሰው አይታችሁ ከሆነ የሰካራሙ ጠጃሙ ጋር ሶፋ ናቸው፣ ትልቅ ሰው ጋር አለርጂክ አለባቸው። ልክ እንደነዚህ እንደ ሙሽሪኮቹ እነዚህ ሙሽሪኮቹ እና አቡ ጀህል ጋር እና አቡ ለሃብ ጋር ሰላም ናቸው። ነብዩ ጋር ግን አለይሂ ሰላቱ ወሰላም እልክ ተጋብተው ሌላ አይነት አህዋል ውስጥ ገብተዋል። ይሳደባሉ። አንተ ትልቅ ሰው ለምን ትሳደባለህ? የሌለበትን ለምን ትለጥፋለህ? እምቢ አልክ አይደል? አዎ። ከሰባት ሰማይ በላይ የእሳቸውን ንጽህና ያንተን ቆሻሻነት የሚገልጽ አላህ ያመጣል። በርካታ አያት ላይ እንዳመጣው እኛ አላህ ረሱሉን ነው የሚያናገረው። ለበይክ ያ ረብ፣ እኛ ቅዱስነታችን ያንተ ጌታ ሰማውን ያለ ምሰሶ ያንጠለጠል፣ መሬቱን ውሃ ላይ ያነጠፍን፣ በበርካታ ሚሊዮኖች ቢሊዮኖች የሚቆጠሩ ሰዎችን አስፈረን፣ ያንን ሁሉ መሬትንም ሰማይንም ባስቀመጥበት ነገር ያሸበረቅን ጌታ አዕጠይናከል ከውተር የተባለን የጀነት ስጦታ ላንተ ክብር ጀብተናሃል፣ ሰጥተናሃል አላህ። እኔ ይህን ያህል ያክብር ስጦታ ሰጥሃለሁ፣ እነዚህ ሰዎች ደግሞ አንድ ልጅ ተወሰደብህ ብለው በአንተ ሸማተተ ለዓዳ ያሳያሉ። አትስማቸው፣ አይሰማህ፣ አትቀየም፣ ቀልብህ አይዘን። ለዓለከ ባኺዑን ነፍሰከ ዓላ አታሪህም ኢለም ዩእሚኑ ቢሃዛል ሐዲስ ያሰፋ። አዝነህ ተክዘህ እነሱ በሚሄዱት አካሄድ በሚሰሩት አንዳንድ ሥራ እርር ትክን ብለህ ራስን ታጠፋለህ ተብሎ ይሰገላል። ተስተካከል፣ ትክክል አይደለህም በላቸው። እኛ ግን አዕጠይናከል ከውተር የተባለውን ወንዝ ሰጥተናሃል። ነቢዩ ሳቁ ዓለይሂ ሰላቱ ወሰላም። በጣም ልጅ እኮ ሙቶባቸዋል። አንተ ልጅ ሙቶብህ ባዘነው በተከዘው ስሜት ላይ ኢና አዕጠይናከል ከውተር። የሚገርም እኮ ከውተር ማዕናውንም ነግሯቸዋል። ሱሐቦች ሲጠይቋቸው አተድሩነ መል ከውተር አሉ። ከውተር ምን ማለት እንደሆነ ታውቃላችሁ? ኧረ አናውቅም። ከውተር ነህሩን ፊል ጀነቲ አዕጣኒህ ላሁ ዐዘ ወጀል። አላህ ለእኔ የሰጠኝ የጀነት ወንዝ ነው አሉ። የኔ ነው አሉ። የኔን ኡመቶችን እንደዚህ ቁም የራሴ ነው ማጠጣቸዋል። ከማር ይጣፍጣል ብለዋል። ከወተት የነጣ ነው ብለዋል። መጠጫው በጣም ብዙ ነው፣ ከከዋክብት ቁጥር ይበልጣል ብለዋል። እንግዲህ በጣም ትልቅነቱን ለመግለጽ ነው። ምክንያቱም የከዋክብት ቁጥር በጣም ብዙ ስለሆነ ያው ማንም የሚያውቀው ነውና ብዛትን ለመጠቆም ነው እንደዚህ ያሉት። ያው የሚበቃ ነው ያለው። ከዚህ ሐዲስ የምንማረው ነገር ከነቢዩ ኡመት ዓለይሂ ሰላቱ ወሰላም እዚህ ሐውድ ውስጥ የሚገባ
በርካታ ሰው መኖሩን በአጋጣሚ በተዘዋዋሪም ቢሆን ጥቆማለሁ። እንዴት አወቅ? መጠጫው ኩባያው ብዙ ነው። ኩባያው ብዙ ነው። ብዙ ለብዙ ነው የሚቀመጠው አይደለም። በልክ አይደለም የሚሰጠው። ያን ጊዜ የኛ ኡመት ብዙ ነው ጀነት የሚገባው ማለት ነው። ለነገሩ ልክ ነው። ቁጥርም ብዙ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከኔ ኡመት ያለ ምርመራ ያለ ጥያቄ ብድግ ብሎ ጀነት የሚገባ 70,000 አለ ብለዋል። በጣም ከባድ። ዝም ብሎ ብድግ ብሎ ጀነት ቀጥ። ከዛ ፕሮሰስ አለ ደግሞ ፕሮሰሱን አልፎ ጀነት የሚገባም እንደዚሁ ብዙ ነው። ይህንን ተሰጠ ነው የሚሉት። ግን ሰው የሚንቀው ካፊር የሚንቀው ሰው የሚያጣጥለው ሰው ሁል ጊዜ መጠንቀቅ ያለበት አንተ ምንም ነገር እጣ ከአላህ ጋር ያለውን ግንኙነትህን ግን መጠበቅ አለበት። የሆኑ ሴቶች አንፈልግህም ብለው ከድተው ሊሄዱ ይችላሉ። አግብተሃት ልትከዳህ ትችላለች። የሥራ ጓደኛህ ሊከዳህ ይችላል። ጎረቤትህ ጥሎህ ሊወጣ ይችላል። በሆነ ነገር ብቻ ተገናኝተህ ልትለያይ ትችላለህ። ምንም ግንኙነት ይጥፋ፣ አላህ ጋር ያለው ግንኙነት ግን መጠበቅ መቻል አለብህ። ሁሉም ሰው ይስደብህ፣ አላህ ጋር ግን ሊያመሰግንህ ይገባል። ከአላህ ጋር ከመቃረቢያ መንገዱ አንዱ ሶላት ነው። ሊአነሃ ሲለቱን በይነ ልዓብዲ ወረቢህ፣ በባሪያና በጌታ መካከል የሚደረግ ኮንታክት መገናኛው ዋናው ነገር ሶላት ነው። ሶላት ላይ ሰውየው ሲጠነክር አላህ ጋር ያለውን ግንኙነት ለማጠናከር ስራ ሰርቷል ማለት ነው። ሶላት ላይ ደካማ ከሆነ ደግሞ አላህ ጋር ያለውን ግንኙነት ቸል ብሎታል ማለት ነው። የመንግስት ሰራተኛ መቼ አቴንዳንስ ላይ ቀልዳለሁ። ሲሳተው እንኳን እንደሚቀጣ እኮ ያውቃል። ተማሪዎች ይቀመጣሉ፣ ትምህርት ቤት ላይ ይቀመጣሉ አይደል? እነዚህ ተማሪዎች ከተመደበላቸው ሰዓት መች ፈቀቅ ይላሉ። 95% ተማሪው ሰዓቱን አክብሮ መውጫ ሰዓቱን አክብሮ መግቢያ ሰዓቱን አክብሮ በስርዓት ነው የሚማረው። መምህራኖቹም ያ ሁሉ መምህር ያ ሁሉ የመንግስት ሰራተኛ ስርዓቱን ነው የሚያከብረው። ለአላህ ጋራ ፕሮግራም የያዘ የሶላት ፕሮግራም፣ የዘካ ፕሮግራም፣ የአዝካር ሶባህ የአዝካር አልመሳእ ፕሮግራም የያዘ ሰው ብቻ ነው ራሱን እንደ ሰነፍ የሚያደርገው እንጂ ሁሉም መምህራኖች ዝናብ እየዘነበባቸው ነው ሄደው የሚያስተምሩት። ሁሉም ተማሪዎች ዝናብ እየዘነበባቸው ነው ሄደው የሚያስተምሩት። ሁሉም ገበሬ ዝናብ እየመታው ነው የሚጎለጉለው፣ የሚያርሰውም፣ የሚቆፍረውም፣ የሚያርመውም፣ የሚያጭደውም ብርዱንም ሁሉንም እንትን ብሎ ነው። ከአላህ ጋር ያለው ግንኙነት ብቻ እየላላ ሲሆን ትንሽ ያስቸግራል። ስለዚህ ነቢዩን ተርቢያ ሲያደርጋቸው አላህ ፈሶሊ ሊረቢክ ለጌታ ስገድ አላቸው። በቃ ሶላት ምን ይጠቅማል? ሶላት ስትሰግድ ቆሻሻ ሐሳብ ካለህ ያወጣልሃል። መጥፎ ዝንባሌ ካለህ ያርቅልሃል። ኢነ ሶላተ ተንሃ አን ልፋሕሻኢ ወልሙንከር፣ አጸያፊ ባህሪ ብልግና ነገር ውስጥ ሲኖር እሱን ነጥቆ ያወጣል። ሶላት ላይ ስትጠነክር አላህ ይጠብቀሃል፣ ሸይጣንም ይርቅሃል፣ ለኸይር ትታጫለህ። በነገራችን ላይ ከአላህ ጋር ያለህ ግንኙነት ሲያምር ሰውም ጋር ያለህ ግንኙነት ያምራል። ሶላት የሚሰግዱት በጥንቃቄ የሚሰሩት አማና ያላቸው ሶላትን በስርዓት የሚሰግዱት ሰዎች ወቅቱን ጠብቀው አማና አላቸው። አማና ያላቸው ማንም ነጋዴ ይፈልጋቸዋል። እቃ ያለው እንዲያሻሽጡለት፣ የሚገዙት እንዲሸጡለት፣ የሚሸጡት እሱ እንዲገዙት። እንደው አንተ ብትገዛኝማ ደስ ይለኝ ነበር የሚል ሁሉ ያጋጥማል። ይሄ ሁሉ ደንበኛ ለምን ቸገረ አትሸጥም ደስ ይላል። እንደናንተ አይነት ሰው ይሻለናል ይላል። ሶላት ላይ ካየህ ግን ቁማር ቤት ካየህ፣ እጫት ቤት ካየህ፣ ሐራም ቤት ካየህ፣ ሴት ጋር ባለጌ ጋር ሌባው ጋር ስትቀላቀል ካየህ አላህም ይንቀሃል፣ ኡመቱም ይንቀሃል። ሂዶ ነቢያችን አለይሂ ሰላቱ ወሰላም አላህ ተርቢያ ሲያደርጋቸው ምን አላቸው? ፈሰሊ ሊረቢከ ወንሐር፣ ለጌታህ ስገድ ለጌታህም እረድ አላቸው። ይሄ አያት እርድ የሚባለው የዒባዳ አካል መሆኑን ይጠቁማል። ሰው ሲያርድ ለጅን ማረድ የለበትም፣ ለአላህ ብቻ ነው የሚታረደው። ለምንም ነገር ማረድ የለበትም፣ ማረድ ያለበት ለአላህ ስብሓነሁ ወተዓላ ብቻ ነው አለና ኢነ ሻኒአከ አንተን የሚጠላህ ወል አብተር፣ ዘር ቆራጣ የሚባለው እሱ ነው። ሰደቀላሁ ልዓዚም። ነቢዩን ዓለይሂ ሰላቱ ወሰላም ዘረ ቆራጣ ሆነልን ልጅ ስለሞተበት፣ ቃሲምም ሞተ፣ አብደላህም ሞተ፣ ኢብራሂምም ሞተ፣ በቃ ወንድ ልጅ የለውም፣ የሴት አባት ሆነ፣ ካሁን በኋላ ዘረ ቆራጣ ነው ብለዋል ነበር።
ኧረ ነብዩ አልተቋረጠም። ከ1440 ምናምን ዓመት ከሂጅራ በኋላ እኛ እዚሁ ቁጭ ብለን ስለ ነብዩ እያነሳን ነው አለይሂ ሰላቱ ወሰላም። እሳቸውን እያወደስን ነው። እሳቸውን የሚወድን ሰው ቀልባችን ሰፍ እያለለት፣ የሚጠላን ሰው ቀልባችን እያወገዘው ነው። አቡ ጀህልን ካነሳ ላዕነቱላሂ ዐለይሂ ነው። አቡ ለሀብ ከተነሳ ተበት የደ አቢ ለሀብን ወተብ ነው። እነሱ ዘረ ቆራጣ ሆነው ቀሩ። የነብዩ ደግሞ አለይሂ ሰላቱ ወሰላም ይህን ሁሉ ኡመት አተረፉ። ይሄ በጣም የሚያስደስት ነገር ነው ለማለት ነው። አላ ኩሊ ሓል ነስአሉላህ ሱብሓነሁ ወተዓላ አን የጅዚየና ኸይረን وأن يرزقنا الإخلاص في القول والأعمال. صلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم.